ሰላም እንዴት ናችሁ? ዛሬ ዘንላችሁ የመጣ ነው ሌላ የሙከራ ቪዲዮ ሲሆን በኢንተርኔት ላይ በጣም ሲዘዋወር ከነበሩ ትሬንዲንግ ቪዲዮዎች መሃል አንደኛው ምንድነው ቡቶክስ ነው። ናቹራል ቡቶክስ ተብሎ ያገኘነው አንዱ ቪዲዮ እሱን ለምን አንሞክረውም ብለን ይዘን መጣናል። ባለፈውም ሰርተን ነበር። ባለፈው የሰራነው በኦይል ነበር። ያሁኑ ደግሞ በማስክ ነው። በጣም ኦንላይን እየተዘዋወረ ይገኛል። እስኪ እኛም በቤተ ሙከራችን እንሞክረው ብለን ይዘንላችሁ መጣናል። ይሰራል አይሰራም የሚለውን እንግዲህ አብራችሁ እናንተም ምስክሩ ናችሁ ከፊታችን አብረን ያለን እሱን የሚያስፈልገን በጣም እኔ ወደድኩት ቀላል ስለሆነ ነው። ነፍሰው አሪፍ ነው በጣም ምክንያቱም አንድ በጣም የበሰለ ባናና ያስፈልገናል እና አንድ የእንቁላል የውስጡ ፓርት ዮኩ ማለት ነው አስኳሉ ፓርት ነው ቢጫውን ፓርት ብቻ ነው የምንጠቀመው። እሱን በደንብ ሚክስ አድርጎ ማስክ እንደ ማስክ መጠቀም ማለት ነው። እስቲ እንዴት እንደሚሆን አብረን ምናይ መጀመሪያችን ነው ሞክረነው አናቀም። እንግዲህ አብራችሁ ተከታተሉ። ባናና ቫይታሚን ኤ ቢ እና ኢ በውስጡ አሉት። እነዚህ ደግሞ ቆዳችን ራሱን እንዲያድስና እንዲተካ ይረዳዋል። ሌላው በቆዳችን ውስጥ የኮላጅን ፕሮዳክሽን እንዲፋጠን ይረዳል። ባናና በውስጡ ተፈጥሯዊ የሆነ ስኳር አለው። በዛ ላይ ደግሞ የተለያዩ አንቲኦክሲዳንቶች አሉት። እነዚህ በጣም ትንንሽ ላይኖች የሚሰሩ ቆዳችን ላይ እነሱን ለማጥፋት ይረዳል። የዮኩ ደግሞ ምንድነው በፕሮቲን በፋቲ አሲድ እና ቫይታሚን ዲ እና ኢ የበለጸገ ነው። ያ ማለት እንግዲህ ቆዳችንን ታይት እና ወዲያው ስንቀባው በራሱ ጥብቅ የማድረግ ስሜት እንዲኖረን ያደርጋል። ያ አንደኛው ኢፌክቱ ነው ይላሉና ያ ደግሞ ምኑን ይረዳዋል? ቆዳችን ጥንካሬ እንዲኖረውና ጥሩ የማድረግና ስቲል ደግሞ ኤላስቲሲቲው እንዳለ ማለት ነው። የመለጠጥ ችሎታውን እንደጠበቀ ነው የሚሄደው ማለት ነው ቆዳችን ስቲል እና ምንድነው የሚለው ስሙዝ ያደርገዋል። ከማለስለሱና ጥብቅ ከማድረጉ የተነሳ በትንሹ የምናያቸውን ላይኖች ልክ እንደ ባናና ሁሉ ያጠፋቸዋል ይላል። ጊዜያዊ ቢሆንም ቡታክስ በርግጥ ጊዜያዊ አይደለም። ትክክለኛው ቡታክስ ኬሚካል ስለሆነ ፐርማነንት የሆነ እንትን ነው ሰጥቶ የሚያልፈው። ግን ይሄኛው ግን ጊዜያዊ ቢሆንም በተደጋጋሚ ጊዜ እየተጠቀመን ፊታችን ልክ ቡታክስ ሳይጎዳ ቡታክስ ተጠቃሚ እንደሆነ ማድረግ ይቻላል ማለት ነው። እንግዲህ ኦንላይን ስትገዙ ታውቃላችሁ እቃ ምንድነው የገዛሽው አስበሽ የገዛሽው ሌላ የሚሆነው ሌላ አይደለም የሚሆነው። እስኪ እንየው መጀመሪያ ይከላል። አሁን እንደዚህ ነው ከደረቀ በኋላ እነሱ በድጋርገው ላጥ ነው ያደርጉት። ደስ ይላል። እንደ ማስክ በራሱ ይነሳል ይላሉ። እስቲ እኛ እንግዲህ ይነሳል አይነሳም የሚለው ወይኔ ቅንድባችሁን አታሲዙት ይነቅላል። ሶሲ የኔ እንዴት ነው የሚነሳው? ፍንጭም የለውም እንደው የመነሻ እነሱ ምን ቆዳቸው ንጽት ያለ ስለሆነ ነው የሚነሳው። አራክሽ እንዴት ፌክ በጣም እኮ። እስቲ ኮምፔር አድርገሽ ቪዲዮውን ታስገቢላቸዋለሽ። እንዴት ነው ተጣብቀን ቀርተናል። ኧረ አያስቅም። እና እንዴት ሆነን ልንለቅ ነው? ታጠባል። አስቡት ከ15 እስከ 20 ደቂቃ ነው የሚሉት። አንድ ሰዓት አይሆነንም የቆየ ነው ሳይደርቅ እንትን አንልም ብለን። ግን ስቲል አሁን ደርቋል ብለን ራሱ እንክላስ እንል እዩ አይደለም እንደ ማስክ እንትን ብሎ ሊነሳ ከየት በኩል ነው ሰንበት ማንቢያው ሁሉ እኮ ገባ። ከዚህ አሬላ ቁርጥ ይላል። አሮን ነው እንግዲህ የሌላ ጊዜ በሌላ አይነት አሰራር ካገኘ ነው ትክክል አይደለም ብለሽ ነው ያደረገችው። አንድ ባናና ነው ልጅቱ እና ዲዮክ ነው ያደረገችው እኮ
ያንን ከባድ ነው ማስለቀቁ። በስመ አብ ወልድ። ታጥበን የሚለቀን ከሆነ ነው እንጂ ኧረ ጉድ ጋይስ። ሲጀመር ጀምሮ ምንድነው የሆነው መሰላችሁ? የመጀመሪያ ላይ ባናናውን እነሱ በስፑን ነው የመጡት አይደለ? በስፑን ብቻ ሲሆን እንደዚህ ዝም ብሎ ቆዳ ላይ ሆነ ስሙዝ አይሆንም እና በግድ ነበረ። ቀላል አይደለም እንትን ያለው ነበር የመታኔ ነበር። ግን ስቲል ብዙ ተመቶም ሊጓጎለ ነበረው። ከዛ ብሌንድ አደረግነውና ፈጨነው ለትንሽ ደቂቃ ሳይኮርፍ እንቁላሉ። ኧረ ጉዳችን ሶስዬ መታጠብ አለበት። ሙሉ ለሙሉ ነው መታጠብ ያለበት። በቃ እዚህ ፌሊየር የሚባለው ምንድን ነው የሚባለው? ይሄ አላላጡ ትክክል አይደለም። ይሄ ፌክ ነው፣ ግን ለቆዳ ጥሩ ነው አይደለም የሚለውን ደግሞ እናያለን። ታጠብና እስቲ እነሱም እኛም እንመሰክረዋለን። ታጥበን መጠናል። እንዴ ነው ስታጠበው አለቅም መስሎኝ በስመ አብ ደንግጬ ነበረ። ግን ይለቃል፣ በውሃ ስታጠብ ይለቃል። አይ ስራትስ ይሰራል። ግን ቪዲዮ ጋር እንዳየነው እንደዚህ መላጥ ነው እና ስታነሹ እኛም ለመላጥ ስንሞክር ጸጉር ምናምን ያነሳል እና ያ ይመስለኛል ሜን ፖይንቱ። ደግሞ በደንብ ከውስጥ ቆሻሻ ብትቀርጉ ይልጣል። ግን ምንድነው እነሱ በሰጡት ኢንግሪዲየንት የሚመጣ አይነት ኮንሲስተንሲ አይደለም። አሁን እሷ እንዳለችው በአንድ ሙዝና በአንድ ዮክ ብቻ እንደዛ አይነት ኮንሲስተንሲ አልመጣም። አለበለዚያ ምንድነው የሆነው? እኛውን 30 ደቂቃ በላይ ነው ተቀብተን የቆየ ነው። ሰዓት ላለው ሰው ከሆነ ቀኑን ሙሉ እዛው ሲደርቅ እየቀባው ወፍራም ሲሆን ይላጥ ይሆናል። ወይም ደግሞ ኮንሲስተንሲውን ወይ ወይ ባናናውን መጨመር ወይ ደግሞ የሆነ ጀላቲን ነገር ጨምራበታለች። በቃ የሆነ ነገር አለው ብቻ የሷ የተለየ ነገር አለው። እንደዚህ አይደለም በትክክል እንትን የሚለው። የኛ ሪቪው እንግዲህ መስራቱን ይሰራል። ለቆዳ ጥሩ ለቆዳ የሆነ ጥብቅ የሚያደርግ አይነት ስሜት አለው። አሁንም ሌላ የተቀባነው ነገር የለም። ታጥበን የወጣ ነው። በእርግጥ በጣም ስቲል ግሉ ያደርጋል። እንደምታየው እዚህ ጋር መስመር ቀንሳል ያሉት እንዴት ነው? አጠፋው መስመርሽ እንዳለ ነው። ያው እንግዲህ በአንድ ቀን ኢንስታንት ለውጥ አለው ብለው የሚያሳዩት ነገር ሲሆን ነው እኛ ይሰራል አይሰራም ኢንስታንት ለውጥ አለው ወይስ የለውም የሚለው። እንግዲህ ብዙ ጊዜ ተደጋግመን እንደተናገርነው ተፈጥሯዊ ነገሮች ጊዜ ይፈልጋሉ። በድግግሞሽ የሚሰራ ነው። ግን ከዚህ ሁሉ በቀላል በባለፈው የሰራ ነው የተሻለ ሪዛልት አለው አይደለ? የትኛው ግሎ ለማድረግ ብቻ ከሆነ ለማማር የሩዙም የተሻለ ነው። ከዚህ ሰዓት አይወስድም ለመድረቅ። ቀላል ነው፣ በጣም ቀላል ነው። ስትከየው ራሱ ደስ እንትኑ የማሩና የቡናው ኢዚ በቀላል የእውነት ግሎ ቶሎ ኢንስታንት የሆነ ለውጥ ያየንበት ነው። ይሄንን ግን ጊዜ ይወስዳል። ጊዜ ካንቲንግ አይሆንም። ሪኮመንድድ ላይክ በ30 ደቂቃ ራሱ እኮ አይደርቅም። ይሄ ብዙ ሰዓት እኮ ቆየን እኛ ራሳችን። ድርቅ ለማለት ራሱ የወሰደው ሰዓት እኛን አደረቀን። ደርቀን እኛ ቶሎ ብለን ወደ ስራ መንቀሳቀስ ያለብን ሰዎች ግን በቃ አሁን ነው ደረቀ። እንዲህ ስትነኩት አሁንም አለ፣ እንዲህ ሲነካ አሁንም አለና ግን ኢፌክቱ አንቺ የእውነት ኢፌክቱ አለው። በደንብ ታይት እንደሆነ ነው እስካሁን ድረስ ብቅ እንዳለ ነው። የፊታችን ቆዳ ይሰራል፣ በደንብ ነው የሚሰራው። ግን ጊዜ ይወስዳል። እንደተባለው 15-20 ደቂቃ ውስጥ የሚታይ ለውጥ አይደለም። የእውነት ሰዓት ወስደን ጊዜ ባለን ሰዓት ዘና ብለን
ቴኬር የምናረግበት ይሆናል ብለን አስበናል። እንግዲህ ቤታችሁ ሞክሩትና አስተያየታችሁን ስጡን። በቀጣይ ቪዲዮ እስከምንገናኝ እንግዲህ ሰላም ቆዩ። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሁንም እናመሰግናለን። ባይ